እንኳን ለ130ኛው የመላው የጥቁር ህዝብ የድል በዓል ለሆነው ለአድዋ በዓል ወይም ለአድዋ የመታሰቢያ በዓል አደረሳችሁ አደረሰን እላለሁኝ። በዚሁ ላይ ግን አንድ ጥያቄ ሳልጠይቃችሁ ማለፍ አልወድም። ማለት ይህንን ታላቅ በዓል ዓለም የሚኮራበት የሚቀናበት አፍሪካም የምትኮራበት አይታችሁ ከሆነ በአብዛኛው የአፍሪካ ሀገራት ባንዲራቸው ላይ አረንጓዴ፣ ቢጫ፣ ቀይ ተጠቅመዋል እና ይሄም የሆነው የነጻነት በዓላቸውን ሲያከብሩ ከቅኝ ግዛት ሲወጡ ቀጥታ አርማቸው ያደረጉት የኛን ባንዲራ ነው። ምክንያቱም ጥቁር ሰው እንደሆነ ነጭ ከጥቁር ሊበልጥ እንደማይችል በአድዋ አማካኝነት ኢትዮጵያ ስላሳየች ማለት ነው። ስለዚህ የኛን ባንዲራ ተጠቅመውታል። እኛ አሁን ምንባላበትን እኛ ማናከብረውን ማለት ነው። እና ስለዚህ በዓል ሳነሳ ይህን በዓል የሆነ ብሔረሰብ በዓል አድርገን የምናስብ ሰዎች አለን። በቃ የሆነ ብሔረሰብ ብቻ በዓል አድርገን የምናስብ ነገር ግን እንደዛ አይደለም። ይሄ በዓል አይደለም የአንድ ብሔረሰብ የኢትዮጵያ ብቻም አይደለም፣ የአፍሪካ ብቻም አይደለም። ለምሳሌ የጥቁር ህዝብ በዓል ነው። አሜሪካ ውስጥ ለምሳሌ ብትሄዱ ጥቁር ህዝብ አለ፣ ጥቁር ሰው አለ። እነሱንም የሚያካትት በዓል ነው። ጥቁር ሰው እንደሆነ ያሳየበት ነው እንጂ አድዋ ስንል ለምሳሌ ሄደን ሰው ገለን ምናምን እንደዚህ የመጣንበት በዓል እንደዛ አይደለም የሚከበረው። ጥቁሮች ሰው እንደሆኑ ከነጮች እንደማያንሱ የሚደረግባቸውን ግፍ ያስቆምንበት፣ ነጮች ደግሞ እኛ የበላይ ነን ብለው ስለሚያስቡና በጣም ብዙ ግፍ ጥቁር ላይ ስለሚሰሩ ይሄንን ያስቆምንበት ነው። አያችሁ፣ ነጮችንም ከፈጣሪያቸው ጋር አስታርቀንበታል። በዚህ በአድዋ ጥቁር ሰው እንደሆነ ስርዓት አስይዘናቸዋል። እኛ ደግሞ ክብር አግኝተናል፣ እንደ ሰውነት ተከብረናል ማለት ነው። የሆነ ብሔረሰብ በዓል ብቻ አድርገን የምናስብ ሰዎች ተሳስተናል። የእውነት በጣም ተሳስተናል። መስተካከል አለበት። ይሄ እሳቤ መስተካከል አለበት። ሲጀመር ይሄ የጥቁር ህዝብ ድል የሆነው የአድዋ በዓል እንዳይከበር ነጮች ብዙ ጫና አድርገዋል። ለማስቆም ያልሞከሩት፣ ያልቆፈሩት፣ ያልፈነቀሉት ድንጋይ የለም። መሪዎቻችን ሁሉ ወስደው እስከማናገር በቃ አድዋ የሚባል በዓል እንዲቆም ብዙ ነገር ሰርተዋል። በመጨረሻ ያደረጉት ግን አልሳካ ሲላቸው በቃ በተለያዩ መጽሐፍቶች ውስጥ የሌለን ትርክት ማስተላለፍ ነው። ከሌ ብሔረሰብ ከሌ እንደዚህ ያደርጓል፣ ከሌ እንደዚህ ያደርጓል፣ ከሌ እየተባባለ ምን ይሄ በዓል እንዲቆም ትልቅ ስራ ሰሩብን ማለት ነው። እና አሁን አድዋ በዓል ሲባል የሆነ ብሔረሰብ በዓል እንዴ? አድዋ ላይ አማራው አልዘመተም እንዴ? ኦሮሞ የለም እንዴ? ትግሬ የለም? አፋር፣ ጋምቤላ የለም? ሶማሌ የለም? ሀረር የለም? ማን ይቀራል? ከሃይማኖትስ ሙስሊሙ የለም? ክርስቲያኑ የለም? ማን ይቀራል? እስኪ አድዋ ላይ ማን ነው እስኪ ያልተሳተፈ ኢትዮጵያዊ የምትሉት? ማንም የለም። ሁሉም አጥንቱን ከስክሷል፣ ደሙን አፍሷል። ደግሞ ከዛም ባለፈ በነገራችን ላይ አድዋ ለየት የሚያደርገው ከዚህም ባለፈ አስተሳስሮናል። ማለት መላው ህዝብ በሚዬ ምኒልክ አማካኝነት ጥሪ ቀርቦለት መላው ህዝብ ነው ሄደው። ጥሪ ሲቀርብስ ያስተላለፉት መልእክት ምንድነው? የሀገሬ ህዝብ ሆይ ከዚህ በፊት አልበደልከኝም፣ እኔም እንዳልበደልኩ ታውቃለህ፣ የበደልኩ አይመስለኝም ነው። በቃ ይሄንን ቃላቸውን ተቀብሎ እውነታቸውን ተቀብሎ ነው የመጣው። አሁን ከሌን በድሏል ከሌ እየተባባልን ደግሞ የውጭ ሀገራት ደራሲዎች ናቸው እንደዚህ አይነት መጽሐፍ እየጻፉ የሚያስተላልፉልን። ከዛ አሉ ለማባላት የተዘጋጁ ባንዳ ተርጓሚዎች አሉ፣ ይተረጉሙልናል። ዝም ብለህ አሰስገሰሱን ታነባለህ። ከሌ እንዲህ አድርጓል ከሌ እያልክ ጭራሽ ራስ ላይ ውርደት የምታመጣው ማለት ነው። እና ራሳችንን እናስከብር። አድዋ ታላቅ በዓላችን ነው። የኛ ብቻ ሳይሆን የኢትዮጵያ ብቻ ሳይሆን የአፍሪካን ብቻ ሳይሆን የጥቁር ህዝብ ነው። ጥቁር ህዝብ ዓለም ላይ ሙሉ አለና ነጮችንም ስርዓት አስይዘናቸዋል። የሰውነት ክብር እንዲገባቸው ያደረግንበት ነውና ታላቅ በዓል ነው እላችኋለሁ። እንዳልኳችሁ መላው ህዝብ ነው ወደ አድዋ የሄደው። ከሄደ በኋላ ሴቱም ወንዱም ማለት ነው
ከሄደ በኋላ ምን ሆኗል መሰላችሁ? አድዋ እንግዲህ ትግራይ ክልል ውስጥ የሚገኝ ቦታ ነው እና ግማሹ እዛ ሄዶ እዛው ቀርቷል። ግማሹ ከትግራይ አግብቶ ተጋብቶ ወደ ሀገሩ ተመልሷል። እንደዚህ አማራው ከትግሬ ጋር፣ ትግሬው ከኦሮሞ ጋር፣ ኦሮሞ ከሶማሌው ከአፋሩ ጋር እንዳለ ተሳስሯል በጋብቻ ማለት ነው። አያችሁ አድዋ ሌላው የሚገርም ድንቅ ታሪኩ ይሄ ነው። ከድልነት ባለፈ የኢትዮጵያን ሕዝብ አስተሳስሮናል። በቃ በሰንሰለት እንዳንለያይ ስርስር አድርጎን ሄደው እና በጣም ብዙ ሰዎችን በዚህ ጉዳይ ላይ አናገር ያለውና እንዴ የኔ አያት እኮ የኔ ቅድመ አያት እኮ እዛ አድዋ ሄዶ እንደዚህ ነው የሰማሁት። በቃ ተገናኝተዋል ማለት አድዋ ሄዶ ከእንትና ብሔረሰብ አግብቶ መጥቶ እንደዚህ በቅድመ አያቴ እኮ እንደዚህ ነኝ በአያቴ እኮ እንደዚህ ነኝ እማይል ሰው ማን አለ? ታዲያ በጣም የምሬን ነው የምልህ። እና ይሄ በዓል መከበር ሲያንሰው አይደለም በቃ እንደ ህዝብ አንድም ሳትቀር ህፃን እንኳን ሳይቀር እንደ ህዝብ ሆ ብለህ ተገልብጠህ የምታከብረው በዓል ነበር። የእውነቴን ነው የምላችሁ። ይሄንን በዓል አፍሪካኖች ከኛ ውጪ የሆኑት እኛም አፍሪካዊ ነን፣ ከኢትዮጵያ ውጪ የሆኑ አፍሪካኖች ይሄን በዓል እነሱ አግኝተውት ቢሆን እንዴት እንደሚያከብሩት ያሳያችሁ ነበር። የእውነትን እምላችሁ የእውነት በደንብ ያሳያችሁ ነበር። እኛ ግን በቃ በማይሆን ትርክት ውስጥ ገብተን የሆነ ብሔረሰብ በዓል አድርገን የምናስብ ሰዎች ይህን ነገር ማስተካከል አለብን እላለሁኝ። እስኪ ስለ አድዋ አንድ ግጥም ሰምተን እንመለስ። መልካም በዓል መልካም አድዋ እላችኋለሁኝ። ወደ ግጥማችን። አድዋ 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 አምላካዊ በቃ ትእዛዝ የነጭ ስርዓትን አገዛዝ በብርቱ ድልን የነሳ ለዓለም ብሎ ያለ አፍሪካ ከማናንሳ አኮ ቃሉም ግዕዝ ነው ከድና ከዋጋ ሲስማማ ነጻነትን የሚሰጠው አኮ አለውልሽ ባይ ነው የቁርጥ ቀን ልጅ ለአፍሪካ ጡረታዋን ያስከበረ ከባርነት ሰበካ የሚኒሊክን እንባባሽ የጣይቱን ለሴቶች ደራሽ ዛሬም ነገም የሚቀጥል ድልነቱ ያላረጀ ከድና ከዋጋ ሲስማማ ነጻነትን ነው ያወጀ። ድምጸቷ ሳድስ ነው ከመብረቅ የሚሰነጥቅ ድንበሯን አልፎ ለመጣ በጦር ጋሻ የምታስነቅ ስድስቱን የዓለም ሀገራት በቃችሁ ብላ የጮኸች ከላያ ድል ብስራት ያለባት ጀግንነትን ያስተማረች የድል ፋኖስ ብርሃን ለኳሽ ነች። ያ ፋሺስት ኢጣሊያ ድንበሯን አልፎ ሲመጣ የሀገሬው ሰው ሁላ ዋ ብሎ መጣ። ጦቢያን አትንኩብኝ የደም ማህተም አደራዋ የክብሯ ንቅሳት ያለብኝ ጦቢያ ማለት እኔ ነኝ ብሎ ለሀገሩ ተነሳ። ሙስሊሙ አላህን ይዞ ክርስቲያኑም በታቦቱ ለኢትዮጵያ ነው ለአፍሪካ ነው ያንያቴ በአድዋ መስዋዕቱ። አማራ፣ ኦሮሞ፣ ሶማሌው፣ ትግሬው፣ አፋሩ፣ ሀረሬው፣ ቤንሻንጉል፣ ደቡብ፣ ጋምቤላው ሆ ብሎ የዘመተለት አድዋ እኮ ቅዱስ ነው ያስተሳሰረን ሰንሰለት። ጥቁሩን አድዋ ይፍታህ ነጩን ውጫሌ ይሰርህ ብሎ በጦሩ የባረከ አድዋ እኮ ቅዱስ ቃል ነው በመጽሐፍ ያልተሰበከ። ከአምላካቸው ያገናኘ ለነጮች ንስሐ የሆነ አድዋ የዓለም ካህን ነው ጥቁሩን ከባርነት ነጭን ከኃጢአት ያዳነ። እናም እኔም እልሃለሁ ጥቁሩን አድዋ ይፍታህ ነጩን አድዋ ይሰርህ ብሎ በጦሩ የባረከ አድዋ እኮ ቅዱስ ቃል ነው በመጽሐፍ ያልተሰበከ። ከአምላካቸው ያገናኘ ለነጮች ንስሐ የሆነ አድዋ የዓለም ካህን ነው ጥቁሩን ከባርነት ነጭን ከኃጢአት ያዳነ። ይሄ ነው አድዋ ማለት። እሺ